የዛሬው ቪዲዮአችን በመላው ቱርክና ዓለም ላይ እጅግ ተወዳጅ የሆኑትን 10 ምርጥ የቱርክ ድራማዎችን ይዘን ቀርበናል። 10ኛ የአሊ ካፕኪኒ ኢስታንቡል ሁለት ዓለማት። ፈሪት ኮርሃን ከኢስታንቡል ሀብታም ቤተሰብ የመጣ ሕይወቱ በድግስና በቅንጦት የተሞላ ወጣት ነው። አያቱ ሃሊስ ኮራን ያልተገራውን ልጁን ለማረጋጋት ሲሉ ከጋዚያንቴፕ ከተማ የመጣችውን ቀላልና ቆንጆ ሴት እንዲያገባ ያዛሉ። ፈሪትም ሳያውቅ ሴራን ሲያገባ ሕይወቱ ባልተጠበቀ ፍጥነት ይቀየራል። ይህ በግድ የተፈጠረ ጋብቻ በውሸት በሚስጥርና በጥልቀት የቤተሰብ ግጭት የተሞላ ነው። ሴራን በፍቅር እየተዋጋች በሕይወቱ አዲስ ገጽታ የምታይበት የፍቅር ድራማ። ፈሪት በግድ የተፈጠረውን ጋብቻ ውስጥ ገባ። የቤተሰብ ግፊትና ቁጥጥር በቱርክ ድራማዎች ውስጥ የተለመደ ጭብጥ ነው። 9ኛ አይል ይህ ድራማ የአስላም ቤተሰብ በኢስታንቡል የታወቀና ሀብታም የሆነው የቤተሰብ የሥራ ዓለም በከፊልም ከወንጀል ዓለም ጋር የተያያዘ መሪ ነው። በቤተሰብ ውስጥ በተወሳሰቡ ጉዳዮች ተወጥሯል። የስልጣንና የወንጀል ቤተሰብ ነው። ሕይወቱ ግን ከእንባ ቅጣት ተወላጅ ከሆነችው ስኬታማ የስነ ልቦና ባለሙያ ዲቪን ጋር ሲገናኝ ይገለበጣል። በኢስታንቡል የተሞላ የቤተሰብ ግጭት፣ የፍቅር ትግል እና የስነ ልቦና ውጥረቶች የታጨቀበት ተከታታይ ድራማ ነው። 8ኛ ኩሩልስ ኦስማን ይህ የዲሪልስ ኤርቱግሩል ቀጣይ ታሪክ። ይህ ድራማ የሚያተኩረው የኦቶማን ግዛትን በመሰረተው በኦስማን ጋዚ ሕይወት ላይ ነው። ኦስማን የአባቱን የኤርቱጉል ጀግንነት መንገድ ተከትሎ የራሱን ግዛት ለማስፋፋት ይነሳል። ኦስማን በቢዛንታይን ግጭቶች መካከል እየተዋጋ ለሰላም፣ ለእምነትና ለፍቅር ትግል ያደርጋል። ታሪኩ የጦርነት ስልቶችን፣ የፍትህ ፍለጋና ታላቅ ግዛቶችን እንዴት እንደተተከለ በግልጽ የሚያሳይ የታሪክ ድራማ ነው። 7ኛ ሳፊር ታሪኩ የሚካሄደው በካፓዶኪያ ውብ ክልል ሲሆን የጉልሶይ ቤተሰብ ከብዙ ዓመታት በኋላ ሲገናኝ ይጀምራል። ይህ ሀብታም ቤተሰብ በከፍተኛ የገንዘብና የንግድ ዓለም ውስጥ ይገኛል። በሶስት ወንድማቾች አቴሽ፣ ያማንና ኦካን እና በአንዲት ሴት ፌራይ መካከል የሚፈጠር የፍቅር የጭንቀትና የሚስጥር ታሪክ ነው። ያማን ፌራይን ለማግባት ሲያቅድ በአንድ አሳዛኝ ክስተት ምክንያት እቅዳቸው ይናጋል። የቤተሰብ ታማኝነትና የፍቅር ትግል የተሞላበት ተከታታይ ድራማ ነው። 6ኛ ኪዚሊክ ሳርቤቲ ይህ ተከታታይ የሚያጠነጥነው በኢስታንቡል ውስጥ ባሉ ሁለት በጣም የተለያዩ ቤተሰቦች መካከል በሚፈጠር ግንኙነት ነው። ዱዓ የምትባል ወጣት ልጅ ከዘመናዊና ግልጽ አስተሳሰብ ካለው ቤተሰብ ስትመጣ፣ ፍቅረኛዋ ፋቲህ ደግሞ ከባህላዊና ሃይማኖታዊ አመለካከት ካለው ቤተሰብ ነው። ዱዓና ፋቲህ ሲጋቡ የሁለት ቤተሰቦች እምነት እና የአኗኗር ዘይቤዎች ይጋጫሉ። ይህ ተከታታይ በሰዎች መካከል ያሉትን ልዩነቶች፣ የፍቅር ጥንካሬና የቱርክ የዘመናዊ ባህላዊ ሕይወት እውነታዎችን በስፋት ያሳያል። 5ኛ አዲም ፋራህ ፋራህ ከኢራን የመጣች የ28 ዓመት ሴት ናት። ልጇን ለማዳን ስትል በኢስታንቡል ትገኛለች። በድንገት የአንድ ግድያ ምስክር ስትሆን ንጹሕ መሆኗን ለመከላከል ስትል ራሷን በወንጀል ዓለም ውስጥ ትገባለች። ታሪኩ ግድያው ለመፈጸም በተላከው ጧሂርና በፋራህ መካከል ያለውን ያልተጠበቀ ፍቅር ያሳያል። በሞትና በሕይወት መካከል የተፈጠረ በእውነተኛ የሰው ልጆች ችግኝነትና ስሜት ላይ የተመሰረተ የፍቅርና የወንጀል ድራማ ነው። 4ኛ ቴርዚ ፒያሚ በኢስታንቡል ውስጥ ታዋቂና ጎበዝ የልብስ ዲዛይነር ነው። በሙያ የተዋጣለት ቢሆንም ከቤተሰቡ ጋር የተያያዘ ጥልቅ ምስጢር በውስጡ ደብቆ ይኖራል። ነገር ግን ለቅርብ ጓደኛው ለዲሚትሪ የሚዘጋጀውን የሙሽራ ልብስ ሞዴል የሆነችውን ኤስፌት ወደ ሕይወቱ ስትገባ ነገሮች ሁሉ ይናጋሉ። ኤስፌት የራሷ ምስጢር በመደበቅ በፒያሚ ቤት ትቀመጣለች። ፍቅር፣ ምስጢርና ውስብስብ የሰው ልጅ ግንኙነቶች ተቀላቅለው የቀረቡበት ተከታታይ ድራማ ነው። 3ኛ ሻህራማን ይህ ተከታታይ የፍቅርና የምስጢር ድንቅ ሥራ ነው። ተማሪዋ ሻህሱ በአባቷ ምክንያት ወደ ደቡባዊ ቱርክ ስትጓዝ የጥንቱና ምስጢራዊ ማር የተሰኘ ማህበረሰብ ታገኛለች። ማርን የተሰኘው ማህበረሰብ ከጥንታዊው አፈ ታሪክ ፍጡር ከሻህራማን እንደተወለዱ ያምናሉ። ሻህሱ ወደዚህ ምስጢራዊ ዓለም ስትገባ ከማራን ጋር ባላት መገናኘት ሕይወቷ ይለወጣል። በታሪኩ የፍቅር አፈ ታሪክ ውስጥ የተካተቱ ትንቢቶች
መንፈሳዊ ትምህርቶችና የማይታመን ፍቅር የሚያንጸባርቅ ድራማ ነው። ሁለተኛ፣ መህመድ። ታሪኩ የሚያተኩረው በታላቁ ሱልጣን መህመድ ሁለተኛ ሕይወት ላይ ሲሆን ዋናው ድርጊት ደግሞ የቢዛንታይን መናገሻ የሆነችውን ኮንስታንቲኖፕልን በ1453 መውረሩ ነው። መህመድ ገና በወጣትነቱ የኦቶማን ሱልጣን ሆኖ ሲቀመጥ አባቶቹ ያልተሳካለትን ታላቅ ህልም ለማሳካት ወሰነ። እምነትን፣ የጦርነት ስትራቴጂና የማይበገር መንፈስን በማዋሃድ የዓለምን ታሪክ የቀየረው ይህ ታላቅ ድል እንዴት እንዳሳካ በሰፊው ይተነተናል። የጀግንነት መንግስት የተመሰረተው ታሪክ በግልጽ የሚያሳይ ታላቅ ተከታታይ ድራማ ነው። አንደኛ፣ ዲሪዮልስ ኤርቱግሩል። የ13ኛው ክፍለ ዘመን አናቶሊያ ምድር። ይህ ድንቅ ታሪክ የኦቶማን ግዛት መሰረት የተጣለበትን ዘመን በጀግንነት ያሳያል። ዋና ገጸ ባህሪ ኤርቱግሩል ቤ ለአባቱ የካይ ጎሳ ዘላቂ መኖሪያ ለማግኘት በሚያደርገው ትግል ውስጥ ይገኛል። ታሪኩ በእምነት፣ በጀግንነት፣ በጦርነትና በመንግስት ምስረታ መንፈስ የተሞላ ነው። ኤርቱግሩል በመስቀል ጦረኞች፣ በቢዛንታይንና በሞንጎል ጠበቆች መካከል ያለውን ግጭት በመቋቋም ለልጁ ለኦስማን ታላቅ መሰረት ይጥላል። እውነተኛ የጀግንነትና የታሪክ መነሻ በስፋት የሚያሳይ ልዩ ድራማ ነው። በእርግጥም የቱርክ ድራማ ዓለም በታሪክ፣ በፍቅር፣ በቤተሰቡ ውዝግብ የተሞላ አስደናቂ ዓለም ነው። ኤርቱግሩል ጀግንነት እስከ ሴራና እስከ ፈሪት የፍቅር ትግል ድረስ ዛሬ 10 ምርጥ ተከታታይ ፊልሞችን አብረን ተመልክተናል። ሌሎች አሪፍ ቪዲዮዎች እንዲያመልጡ አሁኑኑ ቻናላችንን ሰብስክራይብ ያድርጉ እና የደውል ምልክቷን ይጫኑ። አስተያየቶን ደግሞ ከታች ባለው ኮሜንት ቦታ ላይ ያስቀምጡልን።